ብዙ ክሬተሮች ለደረሱበት ስኬት ላፈሩት ዝና የተከታይ ብዛት አጋጣሚን አሊያም እድልን ምክንያት ያደርጋሉ። ከዜሮ በፕላን አቅዶ በመነሳት ሳይሆን እድል እጆን እስክትዘረጋ በመጠበቅ። ከነዛ መካከል ግን አንድ ሰው ተለይቶ ይገኛል። ዮናስ ሞን ወደዚህ ጋብዘዋለሁ። ጊዜ የማይሽረው ታሪክ መሰራቱ የማይቀር ነው። ገና 25 ዓመት ሳይሞላው ድርጅት አቋቁሞ የሰራ እያሰራም ያለ ጀግና ወጣት አንድ ብርቱ ለሆነ ሰው የታደለ። እንዴት ነው ራስን ሼፕ ያደረገው? ይሄኛው ዮናስ እንዲመጣ ይሄኛው ፐርሰናሊቲ እንዲመጣ እንዴት ነው የሰራኸው? ራስን ለዓለም ያለው አመለካከት የላቀ ከብዙ ወጣቶችም የተለየ ኢንሳይት ነው ያለክ። የምትፈጥራቸው ኮንቴንቶች አሜዚንግ ናቸው እና እንዴት ወደዚህ ጆርኒ ልገባቸዋል? በሺዎች የሚቆጠሩትን ለማንሳት የቆረጠ ለመጀመሪያ ጊዜ ይመስለኛል ኢትዮጵያ ውስጥ እንደዚህ አይነት በጣም ዲቴይልድ የሆነ በአማርኛ ፉል ኮርስ ለሶሻል ሚዲያ ማርኬቲንግ ከማይንድ ሴት ጀምሮ እስከ ኤጀንሲ እስከመገባት ድረስ ኢንክሉድ ያደረገ የመጀመሪያ ኮርስ ይመስለኛል እና ኦልሬዲ ደግሞ ተጠቀሜበት ስራም ስለጀመርኩበት ሰዎች እንዲወስዱት ሬከመንድ አደርጋለሁኝ። የኔ ለውጥ ለምሳሌ ለዮኒ ማስረጃ ነው። ቲክቶክ ላይ ነበር ስራ የምሰራው። አሁን ቲክቶክ ላይ በጣም ቤስት የሚባል ኦዲየንሶችን መገንባት ይችላል። ክላሱን በተማርኩት መሰረት ዛሬ ላይ እኔ የምሰራውን ስራ ለማስተማር ከ170 ሰው በላይ ቴሌግራም ላይ እያወራኝ ነው። ደስ ይላል አይደል? ምንጊዜም ግን አድናቂ እንደሚኖረው ሁሉ ነቃፊም ይኖራል። ስልክ ነው አንተ ልጅ። ቆይ ያማል እንዴ? ሌባ የሆነ ስጠላ ከሚሰራው ከሚበዛው እንደዚህ ልጅ ምጠላው የለም። ላቻ፣ ስድብ፣ ጸያፍ ቃላት የተሞላባቸው ኮመንቶች ብዛት ለዮናስ መጥፎ አመለካከት ያላቸው ሰዎች ጥቂት እንዳልሆኑ ያሳያል። ግን ለምን? ዮናስ በሶሻል ሚዲያ የረጅም ጊዜ ቆይታ እንዳለው ሁሉም ሰው ያውቃል። ዩቲዩብ ቻናሉ ከተጀመረ ቢያንስ ወደ 4 ዓመት ይሆነዋል። በተመሳሳይ የኢንስታግራም፣ ቲክቶክ፣ ፌስቡክ አካውንቶቹ ረጅም የሚባል ጊዜ ያስቆጠሩ ናቸው። የሆነ ጊዜ ላይ ግን ሰው ጥያቄዎችን ማንሳት ይጀምራል። ለምሳሌ የልጅ ዓላማው ምንድን ነው? ማስተላለፍ የፈለገው መልእክት ምንድን ነው? ኢቭን ስለ ጤንነቱም የጠየቁ አሉ። እሱ ብቻ አይደለም፣ ለረጅም ጊዜ ልቀበለው ፈቃደኛ አልነበርኩም። ነገር ግን ሰዎች በተደጋጋሚ ዮናስን ከሆነ ግለሰብ ጋር ሊያመሳስሉት ይሞክራሉ። እውነትም ግን ሳየው የሆነ ነገር ታየ። ቪዲዮ በቅርቡ ይለቀቃል። ሲለቀቅ ወዲያውኑ እንዲደርሳችሁ ሰብስክራይብ ማድረግና የደውል ምልክቷን መጫን እንዳይረሱ። እስከዛ ድረስ ግን ሲሪየስ ኮንተንት ክሬተር ከሆናችሁ ከስር የሆነች ነገር አስቀምጬላችኋለሁ። ቼክ አድርጓት።